ወጣቶች ራሳችን መጠበቅ አለብን። ይሄ የተሰጠን ሰውነት አማና ነው። በሱስ ምንገለው አይደለም። በዚና በዝሙት በሲጋራ በሽሻ በጫት ምናነትበው ሰውነት አይደለም የተሰጠ። አንድ ሙእሚን በህይወት ጉዞው ላይ በርካታ ኃላፊነቶችን ይሸከማል። ስፖርት የሚሰራው በዒባዳው ጠንካራ እንዲሆን ሐጅ የሚባል ትልቅ የሆነ ዒባዳ አለበት። ሶላት የሚባል 5 ወቅት ሶላት የሚመላለስበት አለበት። አንድ ሙእሚን ቤተሰቦቹን ተሯሩጦ አገር ተመላልሶ ሻንጣዎችን ተሸክሞ ቤተሰቡን አብልቶ ያድራል። ለዚህ ተክለ ቁመናው የተሟላ መሆን አለበት። አንድ ሙእሚን ነገ በእምነቱ ጉዳይ በሀገሩ ዳር ድንበር ጉዳይ ችግር ሊገጥመው ይችላል። ራሱን ያበቃ የታተረ ሙእሚን እስልምና ይፈልጋል። ሰይድና ዑመር ረዲየላሁ ተዓላ አንሁ አንድን ሰው አዩት፣ አንገቱን ደፍቶ አቀርቅሮ ይሰግዳል። ዱላ አላቸው። ሰይድና ዑመር የሙስሊሙ ኸሊፋ መሪ ነበሩ። በዱላ አናቱ ላይ ወረዱበትና አንተ ሰው ሆይ አንገትህን ቀና አድርግ፣ ሶላት ላይ እኮ አላህን መፍራት አንገትን በመስበር አይደለም አሉት። በውስጥ ነው፣ ተስተካክለ ቁም አሉ። ሌላኛው ሲራመድ አዩት። ሲራመድ እንዲህ እያለ ደካማውን